ሰላም የክሪፕቶ ኤክስ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በሪኮመንዴሽን ቪዲዮ መተናል ማለት ነው። ይህን ሰሞን እንደጠፋን አውቃለሁ፣ ለሱ ይቅርታ እየጠየቅኩኝ ዛሬ ሪኮመንዴሽን ቪዲዮ ነው የሚሆነው። እሱም ስለ ፎሬክስ ትሬዲንግ እና ክሪፕቶ ኖሌጅ የሚሰጣችሁን ቻናሎች፣ ቪዲዮዎች እና የተለያዩ ሳይቶችን ነው የምጠቁማችሁ ማለት ነው። አብራችሁኝ ሆናችሁ ተከታተሉኝ። ሁላችሁም እንድታውቁ የምፈልገው አሁን ሪከመንድ የማደርጋችሁ ኮርሶችና ቪዲዮዎች አንደኛ ነፃ ናቸው፣ ምንም አይነት ክፍያ የማይጠይቁ ናቸው። ሲቀጥል ደግሞ ባሉት በነፃ ኮርሶች ውስጥ ይሄ ሃይ ሌቭል የሆነው በጣም አሪፍ የሆነው ለሁላችሁም እንዲገባችሁ እንድትረዱት በሚባል መልኩ ተሰርቶ የቀረቡ ኮርሶች ናቸው እና ቪዲዮዎች ናቸው። ስለዚህ እነዚህን በመከታተል እናንተም ጥቅም እንድታገኙ መክራችኋለሁ ማለት ነው። ስለዚህ ወደ ቪዲዮአችን እንቀጥል። የመጀመሪያው የሚሆነው ስለምንድነው ሪከመንድ ማድረጋችሁ ስለ ፎሬክስ ትሬዲንግ ነው ማለት ነው። ፎሬክስ ትሬዲንግ ብዙዎቻችን እንደምናውቀው የተለያዩ ደህና ኮርሶችን ለማግኘት ይቸገራለን። ስለዚህ ይህንን ለመፍታት ነው ይህን ቪዲዮ የሰራ ያለሁት። ስለዚህ ተከታተሉ። የመጀመሪያው ኮርስ ምንድነው? ስለ ኤስ ትሬድ። ለማታውቁት ይህንን ቻናል ቴሌግራም ላይ ሰርች ባር ውስጥ ገቡና ኤስ ትሬድስ ብላችሁ ትሰርቻላችሁ። ፊት ለፊት ላይ ይመጣላችኋል። ያው እኔ ስለማውቀው ኤስ ትሬድ የሚባል ነው። 105,000 ሰብስክራይበር ያለው ቻናል ነው። ይሄ ቻናል ምን ይጠቅመኛል ካላችሁ፣ ይሄ ቻናል በየጊዜው በየወሩ ሊሆን ይችላል የተለያዩ ኮርሶችን የትሬዲንግ ኮርሶችን በነፃ በአማርኛ ይሰጣል ማለት ነው። አሁን ሬጂስትሬሽን ዝግ ነው፣ ግን ሲከፍት እዚህ ቻናል ላይ ያሳውቃል ያሰውዬ ማለት ነው። ስለዚህ ይሄ ኮርስ በጣም ለሁላችሁ የሚጠቅም ስለሆነ እዚህ ቻናል ውስጥ ጆይን አድርጋችሁ ኮርሱን ሬጂስትሬሽን እስኪከፈት ጠብቃችሁ ሬጂስተር አድርጋችሁ መጠቀም ትችላላችሁ ማለት ነው። ይህንን ቻናል እንዴት ሪከመንድ አደረጋችሁኝ ካላችሁ እሱ የነበረውን እሱ የፈጠረውን የኮርስ ሬጂስተር አድርጌ ተምሬ ሙሉ ሶርሱን አግኝቼ ነው ሪከመንድ ያደረኳችሁ ማለት ነው። እኔ እንደተማርኩት ከሆነ በጣም አሪፍ ኮርስ ነው። በጣም አሪፍ የሆኑ ትምህርቶችን ያስተምራል። ሜንታሊም፣ ፈንዳሜንታሊም፣ ቴክኒካሊም ቆንጆ የሆኑ ኮርሶችን ይሰጣል ማለት ነው። which is ደግሞ ሞስት አሪፍ የሚያደርገው በአማርኛ ነው። እናም ደግሞ ነፃ ነው ማለት ነው። ነፃ ሆኖ እንደዚህ አይነት ኮርሶችን ለማግኘት በጣም አዳጋች ስለሆነ በዚህ አድቫንቴጅ መያዝ ትችላላችሁ ማለት ነው። እንዴት ነው ኮርሱ? እዚህ ጋር እንደምታዩት ሌቭል 1፣ ሌቭል 2፣ ሌቭል 3፣ ሌቭል 4 እና ሌቭል 5 በመባል በ5 ሌቭል ከፋፍሉት ኮርሶቹን ይሰጣል ማለት ነው። በየሌቭሉ እንዴት ነው የትምህርቱ ሙቀት እየጨመረ ይመጣል ማለት ነው። እዚህ ጋር ሌቭል 1 እና ሌቭል 2 አንድ ላይ ስለሆኑ እነሱን ጃምፕ አድርጌያቸዋለሁ፣ which is ተመሬ አጥፍቻቸዋለሁ ማለት ነው። ግን ውስጣቸው ያሉት የሚሰጣቸው ኮርሶች በጣም አሪፍ ስለሆኑ እነዚህ መከታተል ትችላላችሁ። ቪዲዮዎቹን መልቀቅ የማልችልበት ምክንያት ፕራይቬት ስለሆነ አክሰስ አድርግ ለእናንተ ምንም አይታያችሁም፣ ግን ለእኔ ይታየኛል። which is ቻናሉ ፕራይቬት ነው ማለት ነው። ሎክድ ነው። ፎርዋርድ ማድረግ አይቻልም፣ ምንም ማድረግ አይቻልም። ለዛ ቪዲዮዎቹን ግዴታ ሬጂስተር እያደረጋችሁ እያያችሁ ካልሆነ አክሰስ ማድረግ አትችሉም። አንዳንድ አካውንቶች አሉ በእርግጥ ሊክ እያደረጉ ያሉ አካውንቶች በስልክ ቀርጸው፣ ግን ያው ጥራት ያለውና አሪፍ የሆነ ነገር ስለማታገኙ ሪከመንድ ማድረጋችሁ ምንድነው አካውንት ውስጥ ኤስ ትሬድ የሚባለው የቅድሞ አካውንት ውስጥ ገብታችሁ ሬጂስትሬሽን ጠብቃችሁ በደንብ ብትከታተሉ ሪከመንድ አደርጋችኋለሁ ማለት ነው። ቀጥል ደግሞ አሁን ሪከመንድ ማድረጋችሁ ድጋሚ ስለ ፎሬክስ ትሬዲንግ ነው። በጣም አሪፍ የሆነ ኮርስ ነው። ሜንታሊም፣ ፈንዳሜንታሊም፣ ቴክኒካሊም የሚያሳድጋችሁ ጥሩ የሆነ ኮርስ ነው ማለት ነው። ግን እዚህ ጋር ዲስአድቫንቴጁ ምንድነው? እንግሊዘኛ ነው። እንግሊዘኛው ግን ለሁላችሁም እንደምለው በጣም ቀላል የሆነ እንግሊዘኛ ነው። ቤዚኮችን እንግሊዘኞችን ነው እየተጠቀመ የሚያስተምረው። ስለዚህ ሁላችሁም ኢትዮጵያውያን ያን ያህል እንግሊዘኛ እውቀት ሳያስፈልጋችሁ እየገባችሁ አድቫንቴጅ ማስተያየት ትችላላችሁ፣ መከታተል ትችላላችሁ ማለት ነው። እንሰርቸው አሁን ምን ብለን ነው የምንሰርቸው? TJR ቡት ካምፕ ብለን ሰርችን አክሰስ ማድረግ እንችላለን ማለት ነው። እኔው TJR ቡት ካምፕ ፊት ለፊት እንደምናየው ቡት ካምፕ ቴክ አክሽን የሚለው ቪዲዮ 56 ቪዲዮዎችን ነው በውስጡ የሚይዘው ይሄ ቡት ካምፕ which is በጣም አሪፍ ነው። ግን ያው በዛ ለምትሉ ሰዎች እዚህ ጋር እንደምታዩት
32 28 23 18 በጣም ትናንሽ ደቂቃዎችን ስለሆነ እየተጠቀመ ለኛም ያብራራልን which is ያን ያህልም ጊዜ አይወስድም ማለት ነው። በጣም ቀላል ነው። ስለዚህ ይሄንን 56 ቪዲዮዎች መከታተል ትችላላችሁ ማለት ነው። በጣም ቀላል ነው፣ ጸዴ ነው ማለት ነው። ስለዚህ ሁለተኛው ሪኮመንዴሽን ይሄ ነው። ቀጣይኛው ደግሞ ስለምንድነው ሪኮመንድ ማድረጋችሁ? ስለ ክሪፕቶከረንሲ ስለ ክሪፕቶከረንሲ ኤርድሮፕ ሊሆን ይችላል፣ ስለ ክሪፕቶከረንሲ ትሬዲንግ ሊሆን ይችላል፣ ስለ ፊውቸርስ ትሬዲንግ ሁሉንም ጽድት አድርጎ የሚያስረዳን አንድ ቻናል አለ which is ፋኖስ ክሪፕቶ ብላችሁ ተሰርቹና ፍለፊት የሚመጣላችሁ ፋኖስ ክሪፕቶ የሚባል አካውንት አለ። እሱስ በመግባት ፕሌሊስት ውስጥ ገብታችሁ አክሰስ ማድረግ ትችላላችሁ ማለት ነው። በጣም አሪፍ ፋኖስ ኮርስ የሚለው ውስጥ ገብታችሁ እነዚህን ኮርሶች በማየት ጽድት ያለ እውቀት ማግኘት ትችላላችሁ ማለት ነው። እነዚህን በመከታተል እውቀታችሁ ማሳደግ ትችላላችሁ። ሲቀጥል ደግሞ በእነዚህም ስራ እየሰራችሁ ራሳችሁን መለወጥ ትችላላችሁ ማለት ነው። አመሰግናለሁ ስላዳመጣችሁኝ። ላይክ፣ ሰብስክራይብ እና ሼር ደግሞ እንዳይረሳ። ለሚጠቅመው ግሪዲ ለሆነው ጓደኛችሁ ይህንን ቪዲዮ ላኩለት። በጣም ለምትቸገሩ ደግሞ ይጠቅማችኋል ብዬ ተስፋ አደርጋለሁ። አመሰግናለሁ። ፒስ አውት